ከመተኛት በፊት የሚጸለይ ጸሎት። አቤቱ ጸሎቴን ስማ፣ በእውነትም ልመናዬን አድምጥ። በጽድቅም መልሰኝ፣ ሕያው ሁሉ በፊት ጻድቅ አይደለምና። ከባሪያ ጋር ወደ ፍርድ አታግባን፣ ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጐሳቁሏታል። ፈጽሞ እንደ ሞተ ሰው በጨለማ ኑሮኛል። ነፍሴም በውስጤ ተሰቃየችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውንም ዘመን አሰብሁ፣ ሥራህንም ሁሉ አሰላሰልሁ። የእጅህንም ሥራ ተመለከትሁ። እጆቼን ወደ አንተ እንድታድነኝ ዘረጋለሁ። ነፍሴም እንደ ምድረ በዳ ያንተን ፍቅር ተጠማች። አቤቱ ፈጥነ ስማኝ፣ ነፍሴ አልቃለች። ፊትህን ከኔ አትመልስ፣ ወደ ጉድጓድም እንደሚወርድ ሆኑ። አንተን እለምናለሁና በማለዳ ምሕረትህን እንደ ቸርነትህ አሰማኝ። አቤቱ ነፍሴን ለአንተ አደራ ሰጥቻለሁና የምሄድበትንም መንገድ አስተምረኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶች ያድነኝ። አንተ አምላክ ነህ፣ ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅህ ምድር ይማረኝ። አቤቱ በስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህም ጠላቶቼን ደምሳቸው። እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እግዚአብሔር አምላካችን እነሆ መዓልቱ አልፎ ሌሊቱ ተተካ። ቅዱስ ሆይ ስለዚህ አመሰግንሃለሁ፣ ወደ አንተም እለምናለሁ። የምትመጣውንም ሌሊት ያለ ፍርሃት እንዳሳልፋት ጠብቀኝ። አንተ እግዚአብሔር የማይታዩትን ጠላቶቼን የዳቢሎስን ምክር ታውቃለህ። የሥጋዬንም ደካማነት በአንተ በፈጣሪዬ ዘንድ የታወቀ ነው። ስለዚህ በቸርነትህ በክንፍ ጥላ ሸፍነህ እንድትጠብቀኝ ነፍሴን በእጅ አደራ ሰጥሃለሁ። ለመሞት እንዳልተኛ ዐይነ ልቦናዬን በመለኮታዊ ቃልህ አብራለኝ። ከጨለማው እንቅልፍ አንቅተህ አንተን ለማመስገን አዘጋጀኝ። አንተ ሰውን የምትወድ ቸር አምላክ ነህና ሁልጊዜ ቅድስት ድንግል ማርያም ሆይ ነፍሴን ያድናት ዘንድ ጸሎቴን ወደ ልጅሽ ወደ ወዳጅሽ አቅርቢልኝ። ጌታዬና አምላኬ እግዚአብሔር ሆይ